ሰላም እንዴት ናችሁ? እንዴት አላችሁልኝ? እኔ በጣም ደህና ነኝ። አይኖ ትንሽ ጠፍቻለሁ። ኤኒዌይ አንዳንድ አክቲቪቲዎች መሞከር ፈለኩኝና ወደ ኑጭቃና ጎራ አልኩኝ። ቤቱ ደስ የሚል ቤት ነው። አክቲቪቲዎች አሏቸው ላይክ ስዕል መሳል የምትፈልጉ ከሆነ የሸክላ ስራ የምትወዱ ከሆነ እዛ መሞከር ትችላላችሁ። እና ሌላው በጣም የገረመኝ ደግሞ ትንሽ የዶሮ እርባታ አላቸውና ራሳችሁ መኖን አዘጋጅታችሁ ዶሮአችሁን መመገብ ትችላላችሁ ማለት ነው። እና እኔ ደግሞ ስዕልንም የሸክላ ስራንም ለመሞከር ፈልጌ ነበር የሄድኩት። ግን በዛን ታይም ካንቫሱ ስላልደረቀ ስዕሉን ልሞክር አልቻልኩም። ብቻ ሽርጤን አድርጌ እንግዲህ ሸክላዬን ልሰራ ነው። ምን እንደምሰራላችሁ ደግሞ የምታዩት ይሆናል። የትም እንዳትሄዱ። ምንነቱ ያልታወቀ ሸክላ ነው ላይ ጆሮን ግን ስለዚህ አሁን መልስ ማን ተመጣ እኔ በጭቃለሽ ምሰራ አለች ራሱ ያው እሺ ንገረኝ ገበና ልስራ ታውቀዋለህ ፊልኩን ነግረኛለህ መጀመሪያ ሰርክል አድርጌ እንደዚህ ትንሽ በኋላ ከዛ ቀጥል ነው ማረጋው አያስገባም ትንሽ እዛ እንደሱ እዛ ይሄን እቺ መሰረት አይ እንደዛ አንስተሽ ያርጋ ያንሳ አንስተሽ አንድ ሲኒ ነው የምሰራው ወይስ ብዙ ነው የምሰራው? አንድ ይሄንን ጨምሮ ወደዚህ
የቀሩት እነዚህ እዚህ ጋር ያለው እዚህ ጋር በቃ ከዛ እንደዚህ ኋላ ሲኒ ኋላ እኔ ላድርግልሽ። አሁን ጭቃ መንካታች ውሃ ያስፈልጋል። እንዴ ልከተው ውሃው ለመክፈቱ ውሃ ያስነካሻል። አያስፈልግም። ለመክፈቱ ያስፈልጋል። እንዲህ እየሰራው እያለ ይሄንን ቅመም የሆነ ልጅ እንደዛ እኮ አይደረግም ብሎ እንዲህ አድርጊ፣ እንዲህ አይደረግም፣ እንዲህ ይደረጋል እያለ ጋይድ እያደረገኝ ነበርና የዘንድሮ ልጆች ደግሞ ፍጥነታቸው፣ ኮንፊደንሳቸው፣ ኢቭን ኢነርጂያቸው ራሱ በጣም የሚያስቀና ነውና ቤቢዬ ደግሞ እደግልኝ፣ ተባረክልኝ የኔ ቅመም። ከፈለኩ ልጥረጋ ተምረው ነው ግን ከዚህ ትንሽ ሰጪ በጣም ትንሽ እንደዚህ አንቺስ እኔ ዘጠነኛ የምትማሪ መማርበት በፊት ጋና እዚህ ጋር አድርጊለት። እዚህ ጋር እዚህ ጋርና እዚህ ጋር እዚህ ጋርና ከዛ ልሰጣው በዚች ጋር ልሰጣው ሌላም ስሪለት። ሁለት ጆሮ እሺ። ድስት ኮርቱ መሰለኝ ድስት ነው እንደ እየሰራ ያለሁት። ተሸወድ ለምን ነው እድሜ 8 ነው 6 ግሬድ 2 ነው KG2 እኔ ጨርሻለሁ። ተምረሽ ባይዞች ከማውቃት እንዲከብዳል እንደነት እኔ ሸክላ መስራት በጣም ቀላል ነበር የሚመስለኝ። ላይ በጣም ቀላል የሚባል ሙያ እንደሌለ አውቃለሁ። ግን ይሄን ያክል ግራም የሚገባ እንትን ይሆናል ብዬ አላሰብኩም። ቆንጆ ነገር ሰራለሁ ብዬ ነበር። እንግዲህ ለዚህ ቆንጆ ጀመና ሰርቻለሁ። ያው እንዳያችሁት ሸክላዎቹንም ሞካክር ያለው እንደ መጀመሪያ ቀን ደግሞ አይቲፍ አይሰጥም ብዬ አስባለሁ። እንግዲህ በደንብ ፕራክቲስ እያረኩ ሲሄድ ደግሞ ጥሩ ነገር እንደምሰራ ተስፋ አደርጋለሁ። አሁን ደግሞ ለዶሮቻችን መኗቸውን እናዘጋጅና እስቲ እነሱን ደግሞ እንመግብ።
በነገራችን ላይ ይሄኛው ሴማክስ የጨዋታ ልጆች ሲጫወቱ አየሁኝና የልጅነት ጊዜን አስታወሱኝ። ላይክ እስከ 7ኛ ኦር ምናምን ክፍል ድረስ ተጫውቻለሁ ይሄንን ጨዋታና እስቲ አሁን ደግሞ ወደ ኋላ መለስ ብዬ ልጅነቴን ለምን አላስታውስም ብዬ ሴማክሴንም ተጫወትኩ። ትንሽ አረፍ ብዬ ቡናዬን ጠጣው። ውሎ እንግዲህ ይሄንን ይመስል ነበር። ባይ